አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንዴት ናችሁ? የሉሻ ሸቃሊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ውዶቼ ማሮቼ በጣም ወዳችኋለሁ። ለምትሰጡኝ መልካም አስተያየት ከልብ አድርጌ አመሰግናለሁ። ኖሩልኝ፣ ክበሩልኝ። አክባሪ አትጦቶቼ ከልብ ነው የማመሰግነው። እንግዲህ ጠፋ ብያለሁ ሰሞኑን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንደዚሁም ለሌሎች ሼር ማድረጋችሁን እንዳትረሱ። ሉሉ ሸቃሊት ያው የእናንተ ነው፣ የእናንተ ዩቲዩብ ቻናል ነው እና ዛሬ ክፍል 31 ላይ ደርሰናል። ዛሬ ደግሞ ወሳኝ የሆኑ ትዕዛዞችን የአረበኛ ትዕዛዞችን ኩሽና ላይ የምትታዘዙ ትዕዛዞች አሉ። እነዛን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ላይክ ማድረጋችሁን እንዳትረሱ። ሰፋያ ማለት ማጥለሊያ ነው። ሰፋያ ማጥለሊያ ነው። ሰፊ ማለት አጥለሊ ማለት ነው። ሰፊ ማለት አጥለሊ ማለት ነው። ሰፊ ማለት አጥለሊ። ካጠለሽ ሰፈይቱ አጥለሊዋለሁ፣ ሰፈይቱ አጥለሊዋለሁ ማለት ትችያለሽ ማለት ነው። ሌላው ደግሞ አጢኒ ሰፋያ፣ አጢኒ ሰፋያ ማጥለያውን ስጭኝ። አጢኒ ማለት ስጭኝ ማለት ነው። አጢኒ አጢኒ ምን ሰፋያ፣ ሰፋያውን ስጭኝ። አጢኒ ጊዱር፣ አጢኒ ጊዱር ብረት ድስቱን ስጭኝ። አጢኒ ጊዱር ብረት ድስቱን ስጭኝ። አጢኒ በሻራ መፈቅፈቂያውን ስጭኝ። መፈቅፈቂያውን ካሮት ምናምን የምንፈቀፍቅበት ምን ይባላል? በሻራ ይባላል። አጤኒ በሻራ ልትባይ ትችላለሽ። ምን ላይ ሆነሽ? ኩሽና ውስጥ ሆነሽ ማለት ነው። ኩሽና ላይ እንግዲህ የተለያዩ ትዕዛዞች ይኖራሉ። አጤኒ በሻራ ልትባይ ትችላለሽ፣ ምግብ እየሰራችሁ ሳለ ማለት ነው። ሽስማ አጤኒ መላቃ ኸሸብ፣ መላቃ ኸሸብ የእንትን ማማሰያውን የእንጨት ማማሰያውን ስጭኝ ልትባይ ትችላለሽ። ስጭኝ ልትባይ ትችላለሽ። መልሳችሁ ጠይብ ነው የሚሆነው። መልሳችሁ ጠይብ ሆዴ እንቺ፣ ሆዴ ማለት እንቺ ብላችሁ ተመልሳላችሁ ማለት ነው። ሌላው ደግሞ ጅብት ልኪ ሰፋያ፣ ጅብት ልኪ ሰፋያ ሰፋያውን አምጥቼልሻለሁ፣ ማጥለሊያውን አምጥቼልሻለሁ። ጅብት ልኪ ሰፋያ ማለት ማጥለሊያውን አምጥቼልሻለሁ፣ ማጥለሊያውን አምጥቼልሻለሁ። ጂቢል መልህ፣ ጂቢል መልህ፣ ሚልህ ማለት ምንድነው ብያለሁኝ? ሚልህ ማለት ጨው ነው። ጂቢል መልህ ጨው አምጭልኝ፣ ጨው አምጭልኝ። ሁዲ ሚልህ እንቺ በእንቺ ሁዲ ሚልህ ማለት ሁዲ ሚልህ ማለት እንቺ ጨውን፣ እንቺ ጨውን ወይም ደግሞ ሀጥ መልህ ልትባይ ትችላለሽ። ጨው ጨምሪ ልትባይ ትችላለሽ። ሀጥ መልህ ጨው አርጊ ወይ ጨምሪ ልትባይ ትችላለሽ ማለት ነው። መልሳችሁ ምንድነው የሚሆነው? ጠይብ ነው የሚሆነው። ሌላው ደግሞ ጅብት ልኪ ሰፋያ ሹፊ አምጥቼልሻለሁ እይ። ጅብት ልኪ ሰፋያ፣ ጅብት ልኪ ሰፋያ ሹፊ ማለት ማጥለሊያውን አምጥቼልሻለሁ እዩ። ጅብት ልኪ ሰፋያ ሹፊ ማጥለሊያውን አምጥቼልሻለሁ እዩ። ካን ማሽፍት ጠይብ፣ ካን ማሽፍት ጠይብ አላየሁትም ነበር እሺ። ካን ማሽፍት ጠይብ አላየሁትም ነበር እሺ ማለት ነው። ሽሊ አኒ ሀዛ፣ ሽሊ አኒ ሀዛ ይሄን ከኔ ውሰጅልኝ። ሽሊ አኒ ሀዛ ይሄን ከኔ ውሰጅልኝ። ሽሊ አኒ ሀዛ ይሄን ከኔ ውሰጅልኝ ማለት ነው። ከሊ በዒድ አኒ ከኔ አረቂልኝ፣ ከሊ በዒድ አኒ ከኔ አረቂልኝ። ከሊ በዒድ አኒ ከኔ አረቂልኝ። በኢዲ ማለት አረቂው ማለት ነው። በኢዲ ማለት አረቂው፣ አረቂው ማለት ነው። ከሊ በዒድ አኒ ከኔ አረቂው ማለት ነው። 10 ሌሞን ሎሚ ጭመቂልኝ፣ 10 ሌሞን
ሎሚ ጭመቂልኝ። ያው ሰላጣዎች ላይ ምናምን ቀርታኤሊ ሰላጣ ልትባይ ትችላለች። ሰላጣ እንግዲህ ታውቃላችሁ፣ አልነግራችሁም። ኸያር የተለያዩ ሰላጣዎች አሉ። ከታፊሌ ከተባልሽ ቀርታኤሊ ሰላጣ ከተባልሽ ሰላጣ ምን አይነት እንደሆነ ሁልጊዜ የምታቀርቡት ሰላጣ ምን እንደሆነ ታውቂያለሽ። ያንን መከታተፍ ነው ማለት ነው። ሌላው ደግሞ 10 ሌሞን ሎሚ ጭመቂልኝ። 10 ሌሞን ሎሚ ጭመቂልኝ። ካላስ ላታ 10 ሌሞን ቢኬፊ። ካላስ ላታ 10 ሌሞን ቢኬፊ። በቃ ሎሚ አትጭመቂ ይበቃል። በቃ ሎሚ አትጭመቂ ይበቃል። ካላስ ላታ 10 ሌሞን ቢኬፊ። ላ ስትገባ ምን ታደርጋለህ? ሁልጊዜም ላ ስትገባ ታፈርሳለህ። ላ ከተባች በቃ 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 ላ ካላስ ላታ 10 ሌሞን ቢኬፊ። በቃ ሎሚ አትጭመቂ ይበቃል። ሎሚ አትጭመቂ ይበቃል። በቃ ይበቃል። ሎሚ አትጭመቂ። ሌላው ደግሞ 10 ሌሞን ዚያዳ። 10 ሌሞን ዚያዳ። አሁን ደግሞ ምን አደረግን? ቅድም አፍርሰነው ነበረ ላን አስገብተን አይደለም። አሁን ደግሞ ምን አደረግነው? 10 ሌሞን ዚያዳ ጭማሪ ሎሚ ጭመቂ አለ። ጭማሪ ሎሚ ጭመቂ። አሳራ መጭመቂያ ነው። የሎሚ መጭመቂያ አሳራ ይባላል። አሳራ የሎሚ መጭመቂያ፣ አሳራ የተለያዩ ጁዞች መጭመቂያ አሳራ ይባላል። አሳራ ጁዝ፣ አሳራ አሲር እሺስማ ኸላጥ ሐቅ አሲር ይባላል። እሱን በሌላ ቪዲዮ ሰርቻለሁኝ። ድጋሜ ስሪልኝ ካላችሁኝ እሰራላችኋለሁ ማለት ነው። ሌላው ደግሞ ማይስላህ ሀዛ ማይስላህ ሀዛ ማይስላህ ሀዛ ማይስላህ። ይሄ ምን አይሆንም፣ ይሄ አይሆንም። ሀዛ ማይስላህ ጂቢ ታኒ። ሀዛ ማይስላህ ጂቢ ታኒ። ይሄ አይሆንም፣ ሌላ አምጪ። ይሄ አይሆንም፣ ምን ሌላ አምጪ። ሀዛ ማይስላህ ጂቢ ታኒ ማለት ይሄ አይሆንም፣ ሌላ አምጪ ማለት ነው። ሀዛ ይስላህ ሀዛ ይስላህ ይሄ ይሆናል። እዛ ጋር ግን ማን አስገብተን እንደማይሆን ተናግረናል። ሀዛ ማይስላህ አለን። ሀዛ ማይስላህ ስንል ማይስላህና ላ ስትገባ ታፈርስብናለች። ማይስላህ አይሆንም፣ ይስላህ ይሆናል። ይስላህ ሀዛ ይስላህ ይሄ ይሆናል። ሀዛ ይስላህ ይሄ ይሆናል። ሀዛ ማይስላህ ረጅዒ። ሀዛ ማይስላህ ረጅዒ ማለት ይሄ አይሆንም፣ ምን አድርጊ መልሺ። ይሄ አይሆንም መልሺ። እህቶቼ እዚህ ጋር ልነግራችሁ የምፈልገው ማንኛውም ነገር ድፍረትን ጉብዝናን ይጠይቃል። ጎበዝ ሁኑ። በቃ የሰው ሀገር ነው ምናምን ብላችሁ እንደዚህ እንዳትሽቆጠቆጡ፣ ለማንም እንዳትበረከኩ፣ ለማንም እንዳትሽለጠለጡ። የምንጊዜም ምክሬ የምነግራችሁ ነገር ቢኖር ለማንም ሰው ባሪያ እንዳትሆኑ ወጦች። ለማንም ሰው እናንተ የፈጣሪ ባሪያ ናችሁ እንጂ የሰው ባሪያ አይደላችሁ። የሰው ባሪያ አይደላችሁ። ማንኛውም ሰው ይሰራል፣ ሲሰራ የሰራበትን ያገኛል። አለቀ። የትኛውም ሰው የሚሰራው ለማግኘት ነው አይደለም? ለማግኘት ነው። ያ ደግሞ ሰራተኛ ነው። ሁሉም ሰው ሰራተኛ ነው። እኔ ሰው ቤት ስለምሰራ፣ እኔ ሽንት ቤት ስለማጸዳ፣ እኔ ማረባ ሰው ነኝ፣ እኔ እንደዚህ ነኝ ብላችሁ ጭንቅላታችሁ እንዳትነግሩት። አንቺ የተከበርሽ ሰው ነሽ። የተከበርሽ አላህ ክብር የሰጠሽ የተከበርሽ ልዕልት ሴት ነሽ። ለራስሽ ንገሪው። እኔ የተከበርኩ ውድ ልዕልት ሴት ነኝ። እዚህ ጋር የተገኘሁት ምንድነው? ለውጥ ፈልጌ ነው። እዚህ ጋር የተፈለጉት ራሴን ለመለወጥ ነው። ራሴን ካለሁበት ከፍ ለማድረግ የተሻለ ህይወት፣ የተሻለ ነገር ስለሚያስፈልገኝ ነው እዚህ የተገኘሁት እንጂ ይህ ቦታ ለእኔ መጥኖኝ አይደለም። ግን ምንድነው ግን እስከሚያልፍልኝ ድረስ የሆነ የምከፍለው ዋጋ አለ። ያንን ዋጋ እከፍላለሁ እስከሚያልፍልኝ ድረስ ማለት ደግሞ እችላለሁ ካላችሁ የማይቻል ነገር የለም። ምንም ነገር በእናንተ በክብራችሁ ላይ እነሱን እንዳታስገቡ። በክብራችሁ ላይ ሲመጡባችሁ ኖ ማለት ልመዱ። አይሆንም ማለት ልመዱ። አይሆንም። ስልክሽን ልሰር ስትልሽ ምን አገባሽ? በብሬ ነው የገዛሁት። በሚያገባን ነገር ብቻ ነው እናንተ ዝም ማለት ያለባችሁ። በክብራችሁ እንዳትደራደሩ። ስልክሽ ክብርሽ ነው። እነግርሻለሁ። ስልክሽ ያንቺን ስልክ እሷ ማሰር የለባትም።
እስኪ መንግስት የእሷን ስልክ ይሰርና ይቆጣጠራት ይችላል? አይችልም። ይሄ የእሷ ፕራይቬቲ ስለሆነ የመንግስት ሰራተኛ ትሆናለች። መንግስት ደሞዝ ይከፍላታል አይደለ? መንግስት ሰራተኛ ስለሆነች ስልኳን ልሰርባትና ልከታተላት ይላል? አይልም። ስለዚህ እናንተ እዚህ ቦታ ላይ ይሄ የኔ ፕራይቬቲ ነው አይመለከትሽም ማለት ይችላል። የሚመለከታት ስለ ስራና ስራ ብቻ ነው። ስለ ስራና ስራ ብቻ ነው። ስለ አንቺ ቤተሰቦች፣ ስለ አንቺ ምናምን አይመለከታትም። በክብራችሁ ላይ ሲመጡባችሁ ኖ ማለት ለመዱ አስቆሟቸው። እዛ ጋር ካላስቆማችኋቸው ነገ እነሱን ማስቆም መቆጣጠር አትችሉም። ዛሬ ሌላ ቤት ስሪ ብላሽ ስትሰሪ ነገ ላስቆማት ብትይ አትችይም። ለምን? ትናንትና ዝም ስላልሻት፣ ትናንትና በክብርሽ ላይ ስለተረማመድ ጸጥ ስላልሻት። ኃላፊነታችሁን ምንጊዜም ሰው ልጅ ኃላፊነቱን በስነ ስርዓትና በትጋት መወጣት አለበት። ኃላፊነቱን በትጋት ከተወጣ በኋላ ከዛም በኋላ ለሚመጣው ነገር ገትሮ ለክብሩ መከራከር አለበት። ለክብርሽ መከራከር አለብሽ። በተለይ ኮንትራት ስትሆኑ እንደዚህ ነው እናንተ መደፍጠጥ የሚፈልጉት። እንደዚህ አንቺ ማለት በቃ ሲጠሩሽ አቤት፣ ሲልኩሽ ወዴት፣ በቃ ሁሉንም እሺ፣ ስልክሽን አምጪ እሺ፣ እንደዛ አድርጊ እሺ፣ ሁሉን ነገር እሺ ብላችሁ ባሪያ እንድትሆኑ የነሱ ባሪያ እንድትሆኑ ነው የሚፈልጉት። እናንተ የፈጣሪ ባሪያ የአላህ ባሪያ ናችሁ እንጂ የሰው ባሪያ አይደላችሁ። የሰው ባሪያ አይደለም። ማንም የሰው ባሪያ ሆኖ አይቀጥልም። እና አይዟችሁ፣ አላህ ይገዛችሁ እህቶቼ፣ አብሽሩ፣ ጠንካራ ጎበዝ ሆኑ። ያልፋል። በጣም ብዙ ቻሌንጅ ነው የምትራመዱት። በነገራችን ላይ በዚህ ስደት ዓለም ላይ የልጅ ናፍቆት ያንገላታችኋል፣ የቤተሰብ ናፍቆት ያንገላታችኋል፣ ስራ ያደክማችኋል። ብዙም ያደክማችሁ የትየሌሌ ነገር አለ። ግን ኢንሻአላህ ታልፉታላችሁ። የማያልፍ ነገር አለ እንደዚህ ዱንያ ላይ? ወላሂ የማያልፍ ነገር የለም። እና አይዟችሁ፣ በርቱ፣ ጠንክሩ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሉሉ ዩቲዩብ ቻናልን ላይክ እና ሼር ሰብስክራይብ አድርጉ። ለሌሎችም ሼር አድርጉላቸው። ሉሉ ዩቲዩብ ቻናል ላይ እንትን ብቻ አይደለም፣ ትምህርት ብቻ አይደለም የምሰጠው። አንዳንድ ትምህርቶችን እንትን ብቻ አይደለም፣ አረብኛ ብቻ አይደለም፣ አንዳንድ ምክሮችን ከመጣሁበትም ካለፍኩትም አጋራችኋለሁ አይደለ? እና ሌሎችም ይሄንን ነገር ያድርጉ። ብዙ ልጆች እንደተለወጣችሁ ነግራችሁኛል። ብዙ ልጆች ለውጥ እንዳላችሁና ራሳችሁን ማስከበር እንደቻላችሁ ነግራችሁኛል። ሌሎች እህቶቻችሁም ደግሞ ይሄንን ለውጥ እንዲያገኙ በራሳቸው እንዲተማመኑ ጠንካራ ጎበዝ እነሱ ለራሳቸው አስፈላጊ እንደሆኑ እንዲያውቁ ለሌሎች እህቶቻችሁም ሼር አድርጉላቸው። ይማሩ፣ ይወቁ፣ ራሳቸውን በቃ ራሳቸውን ይንከባከቡት። እነሱ ለራሳቸው ውድ ናቸው። እኛ ውድ ነን። እኔ ለግሌ ለራሴ ውድ ነኝ። የውድነት ስሜት ይሰማችሁ። እናንተ እኔ አረባም እኔ እንደዚህ ነኝ የሚባል ነገር የለም። ሴት ልጅ ምንጊዜም ውድ ናት። ሴት ልጅ ምንጊዜም ተፈላጊ ናት። አለቀ። ውድ ነሽ። ምሳሌው ለውጥ ነው። ለመለወጥ እንኳን አይደለም ሰው ሀገር ሰው ቤት መቀጠር ይቀርና ሰው ዝቅ ብሎ ጫማ ይጠርጋል። ጫማ ጠርጎ ሀብታም ሚሊየነር የሆነ ሰው አለ። እናንተም ደግሞ የለውጣችሁን መጀመሪያ ነው የጀመራችሁት። መጀመሪያ ከሰው ቤት ጀመራችሁ። ነገ ደግሞ ትልቅ የባለ ሀብት ባለቤት ትልቅ ምን ልበላችሁ ትልቅ ነገር ላይ እንደምትደርሱ እርግጠኛ ነኝ። ኢንሻአላህ አላህ ደህና ያድርገን እንጂ እንደርሳለን እኮ አብሽሩ። ግን ማንም ሰው ዘሎ ሀብት ማማ ላይ አይወጣም። ማንም ሰው ዘሎ ብድግ ብሎ ምንም ዋጋ ሳይከፍል ሀብታም መሆን አይችልም። ዋጋ የሚባል ነገር አለ። ያን ዋጋ እንከፍላለን። እና አላችኋለሁ፣ እወዳችኋለሁ፣ አከብራችኋለሁ። ኖሮልኝ ክበሩልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ።